እባብ በሕይወት ዘመኑ ዓይኑ በሚፈዝበት ጊዜ ወይም ደግሞ በስተርጅናው ወቅት ወደ ጎልማሳነት ወደ ወጣትነቱ ራሱን ለማደስ በዓለት መካከል ሰውነቱን ያጣብቃል። በዛ ታዲያ በዓለት ውስጥ ለ40 ቀንና ሌሊት ያክል በዛ ሰውነቱን አጣብቆ ይቆያል። ያረጀ ያፈጀ ሰውነቱን ለማደስ እናንተም አለ በበደልና በኃጢአት ያፈጀ ያረጀ ሰውነታቸውን በዓለም ውስጥ የታከተ ሰውነታቸውን በበደል ያረጀ ሰውነታቸውን ይህንን በሚታደስ ይህንን በምታደስ በቤተ ክርስቲያን በንስሐ ተመላለሱ። በዚህ ጊዜ ሰውነታችሁ ይታደሳል፣ አዲስ ማንነትን ታገኛላችሁ። ለዚህም እኮ ነው ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች ምዕራፍ 12 ቁጥር 2 ላይ ሲናገር እንዲህ አለ፣ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም ፈጽማችሁ አትምሰሉ አለ። በልባችሁ መታደስ ተለወጡ፣ አዲሱን ልብስ ልበሱት፣ አዲሱ ሰውነት ያዙት፣ አዲስ ማንነትን ተጎናጸፉት። ልባም ማለት እንደዚህ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። በክርስቶስ ክርስቲያን፣ በወልድ ውሉደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ እግዚአብሔርን የምትወዱት እርሱም አብልጦ የሚወዳችሁ በጥራን ባሰባሰበን በልዑል እግዚአብሔር ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንደምን ቆያችሁ? እንደምን ላይ ሳደረሳችሁ? አሜን። ምሕረቱ የበዛ ቸርነቱ የሰፋ የአበው አባቶቻችን አምላክ የኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነና የተወደሰ ይሁንልን። አሜን። አትለይምና በጨለማ ውስጥ ሳለን ብርሃነ ዓለም የሆነውን ክርስቶስን ያስገኘችልን ማምላክ ወላዲተ አምላክ አቁራሪተ መዓት ሳህሊተ ምሕረት የሆነችን ድንግል ማርያም ስሟ የተመሰገነና የተወደሰ ይሁንልን። አሜን። አይለዩምና ጻድቃን ሰማዕታት ሁሉም እግዚአብሔር አምላክ እንዳከበራቸው ክብር መጠን የተመሰገኑና የተወደሱ ይሁንልን። እግዚአብሔር አምላክ ቢወድና ቢፈቅድ ለቀደምት ለነቢያት ብሎም በዘመኑ ለነበሩ ለሐዋርያት በዘመናችንም ላሉ ለሊቃውንተ ቤተ ክርስቲያን የገለጸውን ምስጢር ለእኔና ለእናንተም ቢገልጽልን የምንማማርበት የትምህርታችን ርዕስ የሚሆነው የዕለቱን ወንጌል መነሻነት በማድረግ ይሆናል። ይህም ቃል የሚገኘው በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ነው። እንዲህ ይላል፣ እንደ እባብ ልባም እንደ ርግብ የዋህ ሁኑ። እንግዲህ ይህንን ቃል እየተናገረው እኔና እናንተን በአምሳሉ የፈጠረ ፈጥሮ ብቻ ያልተወን በበደልን ጊዜ በወደቀን ጊዜ ከውድቀታችን ያነሳን ከሞታችን ያነሳን በሞቱ ሞታችንን ሽሮ ሕይወትን የሰጠን የእኔና የእናንተ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። ይህ ቃል ደግሞ በዘመኑ የተነገረላቸው እርሱን ሲከተሉት ለነበሩ ካደረበት ላደሩ ከቃሉ ትምህርትን የተማሩ ለሐዋርያት ለደቀ መዛሙርቱ የተነገረ ነው። ፍጻሜው ግን አሁን ላይ እርሱን ለምንከተል ለእኛ ለምእመናን ሁሉ የተነገረ የክርስቶስ የሕይወት ቃል ነው። የዚህ ትምህርት መሰረታዊ ዓላማም ደግሞ ክርስቲያን በሕይወቱ ሲኖር ምእመናን በሕይወታቸው ሲኖሩ ልባም መሆን እንዳለባቸው በአስተውሎት መንገድ መጓዝ እንዳለባቸው እንደ እባብ ልባሞች እንደ ርግብ የዋሆች የዋህነትን ገንዘብ ማድረግ እንዳለብን የሚያስተምረን የሕይወት ቃል ነው። እንግዲህ አስቀድሞ ለዚህ ቃል መነገር መነሻነቱ ወይም ደግሞ ለሐዋርያቱ ይህ ቃል ለምን ተነገረላቸው ብለን ስንመለከት ከመጽሐፍት አንጻር ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በምድር ላይ ሲመላለስ 3 ዓመት ከ3 ወር በመዋዕለ ትምህርትን የሕይወትን ቃል በሚያስተምርበት ጊዜ ለሐዋርያቱ እንደዚህ ብሎ አስተምሯቸው ነበረ።
ወደፊት ላይ ስለሚመጣው ነገር የማስጠንቀቂያ ነገር ተናግሯቸው ነበር። በዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ እንዲህ ይላል፣ እነሆ ከእናንተ የምለይበት ቀን ይመጣል፣ ወደ አባቴ የምሄድበት ቀን ይመጣል። ስለዚህም ብሎ ከመሄዱ በፊት አስቀድሞ ማስጠንቀቂያን ተናግሯቸው ነበር። ነገር ግን በሚሄድበት ወቅት በአሕዛብ መካከል እሰዳቸዋለሁ፣ በዓለም ሁሉ በትናቸዋለሁ፣ ወንጌልን በአራቱም አቅጣጫ ታስተምራላችሁ፣ ያላመኑትን ታሳምናላችሁ፣ ያልተጠመቁትን በስሜ ታጠምቃላችሁ፣ እኔን ያልተከተሉኝን እንዲከተሉ ልክ እንደ በጎች በተኩላዎች መካከል፣ በነጣቂዎች መካከል፣ በነገሥታት መካከል፣ በአሕዛብ መካከል እሰዳቸዋለሁ ብሎ ለሐዋርያት የተናገረበት የማስጠንቀቂያና የመምሪያ ቃል ነው። ከላይ ጀምሮ ስንመለከተው እንዲህ ይላል፣ እንደ በጎች በተኩላ መካከል እልካቸዋለሁ፣ እንደ እባብ ልባም እንደ ርግብ የዋህ ሁኑ። የሚሰዳቸው አልጋ በአልጋ በሆነ ሕይወት ውስጥ አይደለም። ሐዋርያትን ሲያዛቸው በተመቻቸ ሕይወት በተመቻቸ ነገር ውስጥ አይደለም። ክርስትና እመኑኝ የፈተና ሕይወት ነው፣ የመከራ ሕይወት ነው። አልጋ በአልጋ የሚሆንልን ምንም ነገር የለም። በክርስትና ሕይወት ውስጥ ሁሌም ፈተና አለ። በክርስትና ሕይወት ውስጥ ሁሌም መከራ አለ። ለምን ይመስላችኋል በዚህ ውስጥ ጸንተው መኖር ያልቻሉት ብዙዎች ዛሬ? ይህንን መታገስ ባለመቻላቸው እኮ ነው። ይህንን መቋቋም ባለመቻላቸው እኮ ነው። ለዚህም ነው አስቀድሞ ክርስቶስ የተናገራቸው ምን እንደሚጠብቃቸው ያውቃላ። ዓለም እርሱን እንዴት እንደተቀበለችው ያውቃላ። ሁሉን አዋቂ የሆነው አምላክ አስቀድሞ ስለሚጠብቃቸው ነገሮች እንዲዘጋጁ አስጠንቅቋቸው ተናግሯቸው ነበረ። ለዚህም ነው እንደ እባብ ልባም እንደ ርግብ የዋህ ሁኑ። ለምንድን ነው የመሰለበት? ለምንድን ነው እንደ እባብ ብለው ወይም ደግሞ ልባም የተመሰለበት ስንል የተወሰኑ ምሳሌዎችን እንመለከታለን። የመጀመሪያው እባብ በሕይወት ዘመኑ ዓይኑ በሚፈዝበት ጊዜ ወይም ደግሞ በስተርጅናው ወቅት ወደ ጎልማሳነት ወደ ወጣትነቱ ራሱን ለማደስ በዓለት መካከል ሰውነቱን ያጣብቃል። በዛ ታዲያ በዓለት ውስጥ ለ40 ቀንና ሌሊት ያክል በዛ ሰውነቱን አጣብቆ ይቆያል። ያረጀ ያፈጀ ሰውነቱን ለማደስ እናንተም አለ በበደልና በኃጢአት ያፈጀ ያረጀ ሰውነታቸውን በዓለም ውስጥ የታከተ ሰውነታቸውን በበደል ያረጀ ሰውነታቸውን አዎ ይህንን በምታደስ በቤተ ክርስቲያን በንስሐ ተመላለሱ። በዚህ ጊዜ ሰውነታችሁ ይታደሳል፣ አዲስ ማንነትን ታገኛላችሁ። ለዚህም እኮ ነው ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች ምዕራፍ 12 ቁጥር 2 ላይ ሲናገር እንዲህ አለ፣ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም ፈጽማችሁ አትምሰሉ አለ። በልባችሁ መታደስ ተለወጡ፣ አዲሱን ልብስ ልበሱት፣ አዲሱ ሰውነት ያዙት፣ አዲስ ማንነትን ተጎናጸፉት። ልባም ማለት እንደዚህ ነው። ብልህነት ማለት እንደዚህ ነው። ዛሬ ላይ የሚመስለን መታደስ በዓለም ውስጥ መዋዠቅ ነው። ዛሬ ላይ የሚመስለን አዲስ ማንነት ፋሽኑን መከተል ነው። የትኛው አዋቶን ያውቃል? በዓለም ላይ መቅበዝበዛችን፣ የዓለምን አሸንክባት፣ እነዚህ ሁሉ እውነትም መታደስ አይደለም። መታደስ ማለት በልባችን ስንለወጥ ነው። መታደስ ማለት ክርስቶስን ስንለብስ ነው። መታደስ ማለት አዎ በክርስቶስ ራሳችንን ስንለውጥ ነው። ለዚህም ነው ልባም ይሁኑ ያለው። ሁለተኛው የምንመለከተው ደግሞ እባብ ውሃ በሚጠጣበት ጊዜ መርዙን ከዳር ያስቀምጣል። ምክንያቱም ውሃ በሚጠጣበት ጊዜ መርዙንም አብሮ
ይዞ እንዳለ የሚጠጣ ከሆነ በዛ ውሃ ውስጥ ያ መርዝ እንደሚፈጀው ስለሚያውቅ መርዙን ከዳር ያስቀምጥና ውሃ ለመጠጣት ይሄዳል። እናንተም ማለት እዚህ ላይ ቂምና በቀልን ይዛችሁ ወደ ቤተ እግዚአብሔር እንዳትቀርቡ፣ ወደ ጸሎት እንዳትቀርቡ። ሰው እንዴት ቂምና በቀልን ይዞ በቅድመ እግዚአብሔር ዘንድ ጸሎት ይሰማል ይላል? አበው ምን ይላሉ? ሳር ይዞ ስርቆት፣ ቂም ይዞ ጸሎት የለም። ስለዚህ ቂምና በቀልን የያዘ ሰው እንዴት ነው በእግዚአብሔር ዘንድ ጸሎት ይሰማልኛል የሚለው? ወንድሙን የጠላ እንዴት እግዚአብሔር ይወደኛል፣ እግዚአብሔርን እወዳለሁ ይላል? ወዳጁን እዚህ ጋር እያስጨነቀ፣ ወዳጁን እዚህ ጋር እየጠላ፣ ወዳጁን እያታለለ እግዚአብሔርን እንዴት እወዳለሁ ይላል? አንዳንድ ጊዜ ይመስለናል እኮ እንዲህ ስናነቅ ወዳጃችንን ስንክድ፣ ጓደኛችንን ስንክድ፣ ወደ ቤተ እግዚአብሔር ስንሄድ ደግሞ እግዚአብሔር የማያየን ይመስለናል። እነዚህን ስናደርግ ዓይንን የፈጠረ እኮ እርሱ ነው። ጆሮን የፈጠረ እኮ እርሱ ነው። እጅን የፈጠረ እኮ እርሱ ነው። እነዚህን የፈጠረ ታዲያ እንዴት አይመለከተንም? ዓይንን የፈጠረ እንዴት አይም እንላለን? እናስተውል ክርስቲያኖች። ለዚህም ነው ታዲያ እነዚህን ሁላ ነገሮች በዚያ አውጥተን እንድንጥል፣ ያለብንን ቂም እንድንጥል፣ ያለብንን ክፉ ሐሳብ እንድንጥል፣ ችግሮቻችንን ሁሉ እንድንጥል፣ ከውስጣችን እንድንጥል። እኛ አልታወቀን ይሆናል እንጂ በኋላ ላይ መርዝ ሆኖ ራሳችንን የሚፈጀው፣ ራሳችን የሚያበላሽ፣ ራሳችን ነው የሚገርለን። እዚህም ልባም መሆን የፈለገ ሰው፣ ብልህነትን ገንዘብ ማድረግ የፈለገ ሰው ይህንን ያስተውላል። ሌላኛው ደግሞ እባብ በብልህነት የተመሰለበት ምክንያት በኖህ ዘመን ወይም ደግሞ በጥፋቱ ጊዜ የተፈጠረ አንድ ታሪክ ነበረ። ያም ደግሞ ኖህ መርከቡን ካዘጋጀ በኋላ እንስሳትን በመርከብ ውስጥ አስቀምጦ ነበረ ከጥፋት ውሃ እንዲያመልጡ። ልክ እንደተነገረው እግዚአብሔር አምላክ እንደተናገረው እንስሳትን ሁሉ በመርከብ ውስጥ አስቀምጦ ነበረ። ከነዛም እንስሳት መካከል እባብ አንዱ ነበረ። ታዲያ በዚህ ጊዜ ርግብ የዋህነቷን እንቁላሎቿን በእባብ አፍ ውስጥ አስታቀፈች ይለናል። ተመልከቱ የርግብን የዋህነት። በዚህ ጊዜ ታዲያ እባብ ተመኝቶ ነበረ ወይም ደግሞ ፈልጎ ነበር ያችን እርግቧንና እንቁላሏን መብላት ፈልጎ ነበረ። ግን ምን ያድርግ? እንዲህ ብሎ አሰበ፣ እንቁላሏን በበላ ከዚህ ከመርከብ እወጣለሁ፣ ወደ ጥፋት ውሃም እጣላለሁ፣ በዛ ሞታለሁ። እንዲህ ብሎ አሰበ። ተመልከቱ እንግዲህ አስተውሎት ማለት እንስሳት እንኳን ምን ያክል እንደሚያስተውሉ ከዚህ እንድንማር ነው። ክርስቲያን ሁልጊዜም ልባም መሆን እንዳለበት፣ ብልህ መሆን እንዳለበት። ዛሬ ላይ በስሜታዊነት የምናደርጋቸው ነገሮች ነገ ምን ያክል ዋጋ እንደሚያስከፍሉን ዛሬ ላይ ቆም ብለን ልናሰላስልና ልናስብ ያስፈልጋል። ክርስቲያኖች ብዙዎች ተጸጽተዋል። ትናንትና ባደረጉት ነገር ይጸጽታሉ። ምን አለ ያን ጊዜ ቆም ብዬ አስተውዬ ቢሆን፣ ትንሽ ደቂቃ እንኳን አሰብ አድርጌ ቢሆን። ብልህነት ማለት እንደዚህ ነው፣ ተረጋግቶ ማሰብን። ልባምነት ማለት በአስተውሎት መጓዝ፣ በትዕግስት ነገሮችን መጠበቅ ነው። በዚህ መሃል ምናልባት አንድ ታሪክ ላንሳ። በአንድ ወቅት ነውና አንድ ሰውዬ ለሀገሩ እንግዳ ነበረ። ሲጓዝ ታዲያ ቀኑ መሸበት። ወዴት ይሂድ? ማደሪያ ሲጠፋው ወደ መንደር ዘለቀና ወደ አንድ ቤት አንኳኳ። የቤቱን ባለቤት ከፈተለትና እባክህ ወዳጄ፣ እኔ እንግዳ ነኝ፣ ለሀገሩ መንገደኛ ነኝ፣ ቀኑ ደግሞ መሽቶብኛል፣ የማድርበት ስለሌለኝ እባክህ አሳድረኝ አለው። ይሄ ክርስቲያን ሰውየው ታዲያ በፍጥነት ነው እሺ ያለው። ለካ ያሰበለት ነገር ኖሯል። ናግባ ወዳጄ አለው። ገባ። ወደ ቤት ከገባ በኋላ የራስ ሰዓት ደረሰና በፊት ለፊቱ
የተቀቀለ የሰው ስጋን አቀረበለት። ይህ ክርስቲያን በጣም ደነገጠ። ምን ያድርግ? ሰውየው ሲያቀርብለት በፊቱ ሰይፍን ይዞ ነበረ። ከበላ እርም ይሆንበታል፣ ክርስቲያን ነው። ካልበላ ደግሞ ከፊቱ የሚጠብቀው የእርሱ ተራ ነው የሚሆነው ማለት ነው። ከዛ በኋላ ይሄ ልባም ሰው ብልህ ነውና አሰብ አደረገ። ያ ሰውዬ ትንሽ ቆይታው ሲበዛበት ብላ አለው። ይህን ክርስቲያን በእጁ ሰይፍ ይዞ ቁጣ በተሞላ ንግግር ብላ አለው። ከዛ ይሄ ክርስቲያንም ቆይ ትንሽ ይብረድ አለ። ምን ይበል? ትንሽ ይብረድ አለ። ተመልከቱ እንግዲህ ልባም መሆን። ታዲያ ከትንሽ ቆይታ በኋላ ምን የተፈጠረ ይመስላችኋል? ይሄ ሰውዬ አንተ ክርስቲያን ሆይ እንዲህ በማለትህ በእውነት እንደዚህ የገነፈለ ልቤ ትምክህት የሞላበት ልቤን አቀዝቅዘኸዋል። ናበል ሂድ አለው። ተው። አያችሁ ትንሽ ትዕግስት ምን ያክል እንደዚህ ዋጋ እንደምታሰጥ። የትዕግስት ፍሬዋ ጣፋጭ ነው የሚለው መጽሐፍም እኮ ለዚህ ነው። መረጋጋት እንዳለብን፣ መብረድ እንዳለብን፣ ለነገሮች መቸኮል እንዳሌለብን ነው ይህን የሚያሳየው ማለት ነው። ሌላው ደግሞ እባብ በብልህነት ወይም ደግሞ በልባምነት የተመሰለበት ምክንያት ከመንገድ ዳር ላይ ሲተኛ ራሱን ቀብሮ ነው። ሰዎች ሊገድሉ በሚመጡ ጊዜ የመጀመሪያ የሚያደርገው ነገር ራሱን ነው የሚቀብረው። በሰውነት ውስጥ ራሱን ይሸፍናል። ለምን? ሌሎቹ አካላቱ ቢጎዱ እንኳን እነዛም ማደስ ይችላል። ራሱ ከተቀጠቀጠ ግን መዳን አይችልም፣ ይሞታል። ለዛ ብሎ ራሱን ይሸፍናል፣ ራሱን ይሰውራል፣ ራሱን ይቀብራል። ታዲያ እንደ እባብ ልባም መሆን የፈለገ ሰውም ደግሞ ችግር በበዛበት ጊዜ፣ መከራ በጸናበት ጊዜ ራሱን እንዳይክድ፣ ራሱን እንዲጠብቅ ይህ ቃል ያዘናል ማለት ነው። ይህ ቃል ያሳስበናል። ራስ የተባለው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የማዕዘን ራስ የተባለው የሰው ሁሉ ራስ የተባለው ክርስቶስ ነው። በዚህ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ስትመለከቱ ክርስቶስ የሁሉ ራስ እንደሆነ ይናገራል ማለት ነው። ስለዚህ እኔን እንዳትክዱኝ ራሳችንን ክዳችሁ ደግሞ እኔንም እንዳትክዱኝ አላቸው። ዛሬ ላይ እስቲ ማን አለ ያልካደው? ብዙዎች እኮ ክደውታል። ብዙዎች እኮ በነዋይ ተታለው ክደውታል። ክርስቶስን ራሳቸውን ክደዋል። የሰውነታቸው ራስ የሆነው ክርስቶስን ክደውታል። ትንሽ መከራ ከቤተ ክርስቲያን ያስወጣቸው የሉም እንዴ ዛሬ? አዎ ራሳቸውን የካዱ ብዙ ሰዎች አሉ። ራሳችሁን እንዳትክዱ አለ። መከራ ሲበዛባችሁ ራሳችሁን እንዳትክዱ አለ። ራሳችንን ልንጠብቅ ያስፈልጋል። ከችግሩ በላይ ይልቅ ራሳችንን ለመካድ፣ ራሳችንን ለመጣል፣ ራሳችንን ከእግዚአብሔር መንገድ ማራቅ ሳይሆን የሚገባል መከራውን ሁሉን ቻይ በሆነው በእግዚአብሔር ላይ ልንጥል ያስፈልጋል። ምናልባት ችግር በዝቶብን ይሆናል እኮ፣ ምናልባት ታመን ይሆናል እኮ፣ ምናልባት ነገሮች አልሳካ ብለውን ይሆናል እኮ፣ ምናልባት እኮ በኪሳራ ውስጥ ሆነን ይሆናል እኮ። ነገር ግን ከዛ ሁሉ ይልቅ ትላንትን ያሳለፈን እግዚአብሔር ዛሬንም ደግሞ እንደሚያሳልፈን ልናምን ያስፈልጋል እንጂ በዛ ውስጥ ራሳችንን መካድ፣ እግዚአብሔርን ማማረር፣ ከምስጋና የወጣ ህይወት መኖር የለብንም። ክርስቲያኖች ሁልጊዜ ልባም፣ ሁልጊዜ ብልህ ልንሆን ያስፈልጋል። ልባምነት የተሞላው የክርስትና ህይወት ማለት እንደዚህ ነው። አይምሮ ጠባይ ኖሮን ጥበብ መንፈሳዊ አድሎን እንደተፈጠርን በንጽህና እንድንመላለስ በማስተዋል ልንጓዝ ያስፈልጋል። ክርስቶስ ለሐዋርያቱ የተናገራቸው ይህንን ነው። የምሰዳችሁ ስፍራ፣ የምልካችሁ ስፍራ፣ የማዛችሁ ስፍራ እናንተ እንደማይቀበል አውቃለሁ፣ ለእናንተ እንደማይመች አውቃለሁ። ምክንያቱም ለኔም አልተመቸም።
ይህንን የተናገረው። ክርስቶስ በምድር ላይ ሲመላለስ የተመቸው ጊዜ ነበር እንዴ? ነበር ወይ? ከውልደት እስከ ስቅለት ድረስ በመከራ ውስጥ ነበር። ዓለም አንድም እንኳን ልትቀበለው አልተቻለችም። ሊያድናት የመጣውን ሊያነሳት የመጣውን ክርስቶስን ትገፋው ነበረ፣ ትጠለው ነበረ። ከዛም አልፎ ተርፎ ለሞትና ለስቅላት ዳርጋዋለች። ለዚህም ተናገራቸው፣ ለኔ ያልተመቸች ለናንተ ለተማሪዎቼ ደግሞ እንደማትመች አውቃለሁ። ለዚህም ታዲያ በአስተውሎት ተጓዙ፣ በልበ ሙሉነት ተጋዙ፣ ቃሉን በኃይልና በስልጣን ሆናችሁ አስተምሩ። አልጫ የሆነውን ይህንን ዓለም ባለማስተዋል የሚጓዘውን ይህንን ዓለም በወንጌል ጨውነት አስተምሯት አለ ክርስቶስ። በልባምነት በብልህነት እንድንጓዝ። ከዛ በኋላ አለ ደግሞ እንደ እርግብ የዋህ ሁኑ አላቸው። ይህ ማለት ምን ማለት ነው? እርግብ በባህሪዋ የዋህ ናት። በየዋህነት የተመሰለችበት ብዙ ምክንያቶች አሉ። ቅድም ከጠቀስነው መካከል በጥፋቷ ጊዜ በኖህ በመርከብ ውስጥ የዋህነቷ ነበረ እንቁላሎቿን በእባብ አፍ ውስጥ ያስታቀፈችው የዋህነቷ ነበረ። ስለዚህም እናንተም ደግሞ መከራ በሚደርስባችሁ ጊዜ፣ ሌሎች በትምክህት በሚቆጧችሁ ጊዜ፣ እናንተን በሚገፏችሁ ጊዜ፣ ያን ጊዜ ግን በየዋህነት ራሳችሁን ዝቅ አድርጉ፣ በትህትና ራሳችሁን ዝቅ አድርጉ። ብዙ ቅዱሳንን እኮ ተመልክተናል፣ ጻድቃንን ተመልክተናል እኮ በመከራ ውስጥ በትዕግስት የኖሩ ዛሬ ላይ የምናከብራቸው መታሰቢያን የምናደርጋቸው አባታችን አቡነ ተክለ ሃይማኖት በጽድቅ መንገድ ሲጓዙ ብዙ መከራ ደርሶባቸዋል። አንድ እግራቸው እስከሚቆረጥ ድረስ በጎንና በጎን ጦርን ሰክተው ለጽድቅና ለተጋድሎ ይኖሩ ነበረ ክርስቶስን እያሰቡ። ይሄ ነው ልበ ሙሉነት፣ ይሄ ነው ብልህነት፣ ይሄ ነው እውነትም ቃሉን መታዘዝ። ስለዚህ ከዚህ የምንማረው በመከራ ውስጥ መጽናትና በየዋህነት መጓዝ እንዳለብን ነው። ክርስቲያን ሁሉ ጊዜ የዋህ ነው። ወዳጁን የሚወድ ጠላቱን የሚወድ ለሚጠሉት የሚጸልይ ለሚገርፉት የሚጸልይ ይሄ ነው ክርስቲያን። በየዋህነት መንገድ የሚጓዝ በልበ ሙሉነት እግዚአብሔርን ቃል እያሰበ ባስተውሎት የሚጓዝ አይምሮ ጠባይ ጥበብ መንፈሳዊ ያደለው ይሄ ነው ክርስቲያን። ስለዚህ ክርስቲያኖች እኛም በሕይወታችን ስንኖር ደግሞ ልባችንን የዋህ በማድረግ ራሳችንን በትህትና ዝቅ በማድረግ ብልህ በመሆን መጓዝ አለብን። ዓለም ዛሬ ላይ የምታቀርብልን ልክ እንደተነገረው በመጽሐፍ ቅዱስም እንደ ነጣቂ ተኩላዎች የምንመለከታቸው የምናያቸው ነገሮች ልክ እንደ ተኩላዎች ናቸው። እኛን ሊነጥቁን የሚዘጋጁ ምናልባት በአካል ሳይሆን በብዙ በምንመለከታቸው ነገሮች ላይ ዛሬ ላይ ትኩረት በማጣት ይህ ራሱ አንድ መነጠቅ እኮ ነው። ትኩረት ማጣት፣ ከነገሮች ትኩረት አለማግኘት፣ ጊዜን በማጥፋት እነዚህ ሁላ ነገሮች አዎ ክርስቲያኖች ተኩላዎች ናቸው። ብዙ የምንመለከታቸው ነገሮች አሉ ዓለም ላይ ላወናብዱን የሚፈልጉ ራሳችንን እንድንነቀንቅ የሚያደርጉን የሚያበሳጩን የሚያሰላቹን እንድናማረር የሚጋብዙን ተስፋ የሚያስቆርጡ ብዙ ነገሮች አሉ። ታዲያ በዚህ መካከል ታዲያ ራሳችንን ሆነን ራሳችንን ተመልክተን አዎ በብልህነት በልባምነት ልናሳልፍ ይገባል። በዚህ መልኩ ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነና የተወደሰ ይሁንልን።